በቀጥታ ወደ ሌላኛው ወሬያችን እንሻገራለን። ቴዲ አፍሮን ጨምሮ 8 ኢትዮጵያውያን የክብር ሽልማት የሚያገኙበትና የፊታችን ቅዳሜ በአሜሪካ የሚካሄደው ሽልማት ስነ ስርዓት በጉጉት እየተጠበቀ ነው። እንግዲህ በነገራችን ላይ ለዘንድሮ ለ25ኛ ጊዜ ነው የሚከናወነው በዲያስፖራው ማህበረሰብ የሚኖሩ በተለይ በአሜሪካ ማለት ነው የሚገኙ የማህበረሰብ አባላት ናቸው። ይሄንን ድርጅት በምህጻረ ቃል ሲድ የተሰኘ አመታዊ ሽልማት አለ። ዛላይ ነው እንግዲህ 8 ዘንድሮ ተሸላሚ ወይም ደግሞ የክብር ሽልማት የሚሰጣቸው 8 ኢትዮጵያውያን መሆናቸው ይፋ ተደርጎ እንደነበር እናስታውሳለን። ይሄ ሽልማት ስነ ስርዓት ደግሞ የሚከናወነው የፊታችን ቅዳሜ ነው። በሽልማት ዝርዝሩ ላይ የተገለጹት ስንመለከት በነገራችን ላይ ሽልማቱ ትኩረት የሚያደርገው የኢትዮጵያን ስም በዓለም አቀፍ ደረጃ በተለያዩ ዘርፎች በስነ ጽሁፍ በአርት እንደዚሁም በሕክምና ዘርፍ እና በተለያዩ ዘርፎች ላይ ብቻ የኢትዮጵያን ስም ከፍ ያደረጉ ኢትዮጵያውያን ደግሞ ጎልተው እንዲወጡም ጭምር የራሳቸውን አስተዋጽኦ አበርክቶ ጭምር ያደረጉ ሰዎችንም ይመለከታል ይሄ የሽልማት ስነ ስርዓትና ዘንድሮ በዚህ መሰረት ሽልማቱ የሚበረከትላቸው መካከል አንድ ያው ድምጻዊ ማህሙድ አህመድ ነው። አንደኛው እንግዲህ ስለጋሽ ማህሙድ አህመድ ብዙ ማለት አይተበቀብንም ሁሉም የኢትዮጵያ ሕዝብ የሙዚቃ አፍቃሪ እንግዲህ ጋሽ ማህሙድን ያውቃቸዋል። ለፉት ከ50 አመታት በላይ እንግዲህ በሙዚቃው ላይ እንግዲህ የነገሰ ነው። እንደሚታወቀው 75ኛ አመት የልደት በዓሉንም እንግዲህ ዘንድሮ እንዳከበረ እናስታውሳለን። ሌላኛው ደግሞ ሁለት ድምጻውያን ናቸው። ሌላኛው ድምጻዊ ደግሞ ቴዎድሮስ ካሳሁን ነው። እንግዲህ ቴዲ አፍሮ ያው አዲስ ስራውንም አልበሙን ማለት ነው በቅርቡ ማውጣቱን እናስታውሳለን። እናም የዚህ የክብር ሽልማት ከሚገባቸው መካከል አንዱ አድርጎ እንግዲህ ይሄ ድርጅት መርጦታል ማለት ነው። ሌላኛው ቴድ አለማየሁ ሚስተር ቴድ አለማየሁ ይባላሉ። እንግዲህ እና ተቋሙ ሚስተር ቴድ አለማየሁን የመረጠበት ምክንያትም ሲናገር በተለይ ቼርማን ኦፍ ዩኤስ ዶክተር ፎር አፍሪካ USDFA የተሰኘው ድርጅት እንግዲህ መስራችም ናቸውና በዚህ በመሰረቱት ውስጥ ደግሞ በተለይ ለአፍሪካ የጤና ባለሙያዎች ኢትዮጵያን ጨምሮ ማለት ነው ከፍተኛ አገልግሎት እየሰጡ ነው የሚገኙት እንዲላመዱም በማድረግ እንደዚሁም ደግሞ የነጻ አገልግሎት ላይም ጭምር ተሳትፏቸው ከፍተኛ እንደሆነ ነው የተነገረው ግለሰብ። እንደዚሁም ሌላኛው ደግሞ ዶክተር ዛኪ ሸሪፍ ይባላሉ። እኚህም በተመሳሳይ አይነት ባሉበት የሥራ ዘርፍ ላይ ማለት ነው በሕክምናው ዘርፍ ላይ የሚያበረክቱት አስተዋጽኦ ያበረክቱት የሚገኘው አስተዋጽኦ ማለት ነው እጅግ ከፍተኛ መሆኑ ነው የተነገረውና እጩ የተደረጉትና የሚሸለሙትም ደግሞ ለዚህ ነው ተብሏል። እንደዚሁም የተወሰኑትን እንጥቀስ ብዬ ነው ካሉት ዝርዝር ውስጥ ካሉት መካከል ለምን ሲሳይ ደግሞ ሌላኛው ነው ገጣሚ ነው። እንደሚታወቀው በተለይ ኗሪነቱን በእንግሊዝ ያደረገው ለምን ሲሳይ በተለያዩ ሀገራቶች በአውሮፓም ኢትዮጵያ ውስጥ መጥቶም ባለፈው አመት ላይ መጥቶም እንደነበር እናስታውሳለን። አሜሪካም ጭምር የግጥም ስራዎችን ያቀርባል። እንደዚሁም ደግሞ የግጥም መድብልም ጭምር አለው። እጅግ ታዋቂ ኢትዮጵያዊ ጸሐፊ ነው። በተራላቅ በቢቢሲን ጨምሮ ተራላቅ የሚዲያዎች ጭምር ሰፊ ሽፋን ባንድ ወቅት ሰጥተውት የነበረ ኢትዮጵያዊ ነው። እንዲህ ያልን ወደ 8 ግለሰቦች ናቸው በነገራችን ላይ ዘንድሮ የክብር ሽልማት የሚበረከትላቸውና ቀኑ ደግሞ ቅዳሜ ነው። ታላቅ ሽልማት ነው። በጉጉት እየተጠበቀ ነው የሚገኘው ይሄ ቀን። ይሄን ይመስላል እንግዲህ ሽልማት ስነ ስርዓቱ። መልካም ደስ ይላል። ሰው ሲሸለም ደስ ይላል። ለሰራው ላበረከተው ነገር ሰው ሲሸለም ደስ ይላል። ለማንኛውም ሽልማት ስነ ስርዓቱ እንደተካሄደ ደግሞ ለአድማጮቻችን መረጃዎችን ለማቅረብ እንሞክራለን። ግን አንድ ሴትም ደግሞ ብንጠቅሳቸው አንድ ሴትም አሉ ከዝርዝር ውስጥ ማለት ነውና ዶክተር ናቸው። እሳቸው ሚያናት ሽፈራው ይባላሉ። እሳቸው ደግሞ እንደዚሁ ከሴቶች ጋር በተገናኘና በኢትዮጵያን ሴቶች ለሰላም እንደዚህ የሚያደርጉት እንቅስቃሴ ጋር ከፍተኛ አስተዋጽኦ አላቸው በሚል ዘርፍ ነው እሳቸው ሽልማት የሚበረከትላቸው። እንደው እንስት ስለሆኑ እንጥቀሳቸው ቢሆን ከ8 ውስጥ ብቸኛ ሴት ተሸላሚ ናቸው። Niletube.net